ቤተሰቦች እናንተንም ከልክ በላይ በጣም አስከፍተናችኋልና እኔ በተለይ አስከፍቻችኋለሁና በጣም 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 ይቅርታ ማለት ፈልጋለሁ። መጀመሪያ ያልጨረሱትን ተንኮል ለመጨረስ ይቅርታ ብለው የሚመጡ ሰዎች እሷን በመጥለፉ ሃይሚ ያገኘችው ፍቅር አይታችሁ። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። አሁንም ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ኤፍሬም ብሩክና ሃይሚ ይቅርታ ጠየቀ። በጣም ደስ ይላል። እኔ ባይዛዊ የሰው ልጅ ጥፋቱን አምኑ አይ እንዲህ አጥፍቻለሁ ይቅርታ አድርጉልኝ ሲል ትልቅነቱን ነው ማየው። ይቅርታ መጠየቅ በጣም ትልቅነት በጣም ትልቅነት ነው። ኤፍሬም ከዚህ በፊት ትንሽ ተችቼው ነበር እና ይቅርታ በመጠየቁና እነሱም ደግሞ አንዳንዴ ደግሞ ይቅርታ በመጠየቅ ውስጥ ብቻ አይደለም ይቅርታ የሚቀበለውም ሰው ደግሞ በጣም ትልቅ ሰው ነውና እዚህ ጋር ሁላቸውም በጣም ትልቅ ሰዎች ናቸው። አልፎ አልፎ የሚያነሳባቸው አንዳንድ ባህሪ ያለ እንጂ አሪፍ ናቸው እና ኤፍሬም ይቅርታ ጠይቋቸዋል። ያጠፋሁት ነገር ካለ ለቤተሰቦቹም ጠይቋል። ቪዲዮውን መግቢያ ላይ እንዳያችሁት ይቅርታ ጠይቋል። በጣም ደስ የሚል ነገር እና በጣም ደስ ብሎኛል ይቅርታ በመጠየቁ። ነገር ግን ብሩክና ሃይሚ መጠንቀቅ መቻል አለባቸው። እንዲህ ስላችሁ አለማመን ምናምን አይደለም፣ በቃ መጠንቀቅ አለባቸው። መሀላቸው ላይ ክፍተት መፍጠር የለባቸው። ገባችሁ? ያንን ክፍተት ተጠቅሞ ያንን ክፍተት ለማስፋት የሚመጣ ሰው አለ። የሁለቱም መለያየት የሚፈልግ ሰው አለ። ስለዚህ ዝግ ነው ማድረግ ያለባቸው፣ ወደፊት ነው መሄድ ያለባቸው እንጂ ክፍተቶችን እንዲየፈጠሩ ብዙ ሰዎች ደግሞ የመነጋገሪያ ወይም ደግሞ የብዙ ሰዎች ተቃርኖ ምናምን ያለባቸው ሰዎች እንዲናገሩ ወይም ደግሞ መሀላቸው ላይ ገብቶ እንዲበጠብጡ በር መክፈት የለባቸውም። በጣም ማለት ነውና በጣም ጥንቃቄ ማድረግ አለባቸው። ዛሬ ሰው ወዳጅ መስሎ ነገ ደግሞ ጠላት ሆኖ ሊመጣ ይችላል። ገባችሁ? አሁን ያለ አጠገባችሁ ላይ ከበባችሁ ሰው ያው ደስታ አሁን እሱን ለመናገር ፈልጌ ሲሆን በጣም ብዙ ሰዎች አሉ ይቅርታ ጠይቀው ግን ውስጥ ለውስጥ መጀመሪያ ያልጨረሱትን ስራ መጀመሪያ ያልጨረሱትን ተንኮል ለመጨረስ ይቅርታ ብለው የሚመጡ ሰዎች አሉና እነዚህ ሰዎችን መለየትና እንዲሁም ደግሞ ማራቅ አለባቸው ግዴታ ማለት ነው። በቃ በልኩ ነው መሆን ያለበት። በእርግጥ ኤፍሬም ያ ሁሉ ነገር ሲያደርግ የነበረው በሱ ቤት ሃይሚን ለመጠበቅ እህቱ ነች። እህቱ እንደመሆኗ መጠን እሷን ለመከላከል ነው። አንድ ወንድ ሊያረገው የሚችለው ነገር ገባችሁ አይደል? አይፈረድበትም። ምክንያቱም እህቱ እስከሆነች ድረስ እሷን የመከላከል የመጠበቅ ግዴታ አለበት። ገባችሁ? ኃላፊነት አለበት። በዛ አልፈርድበትም፣ ግን ገደብ ሊኖር ይገባል። የሁለቱ ደግሞ ህይወት ገባችሁ አይደል? የሃይሚና የብሩክ ትልቅ መሰረት ነው። እኔ አንዳንዴ የፍቅረኛዎች ላይ እናት አባት እንዲገባ አልፈልግም። በራሴ ማለት እንኳን ሌላ ሰው እናት አባት ራሱ መግባት የለበትም ብዬ ነው የማምነው። ምክንያቱም የሁለቱ ፍቅር ነው። ነገ አብሮ የሚኖሩት ሁለቱ ናቸው። ገባችሁ አይደል? ነገ ህይወት የራሳቸው ግል ህይወት ነው ያላቸው። ስለዚህ መሀላቸው ላይ እየገባ ሊበጠብጣቸው አይገባም። ገባችሁ አይደል? አንዱን ያው ሃይሚ እህቱ እንደሆነችው ብሩክም ወንድሙን ገባችሁ አይደል? ሊዝትበት ሊያስፈራራው አይገባም። ገባችሁ? ጥፋት ካለበት መወያየትና ያንን ጥፋት ተራርሞ ወደፊት መሄድ እንጂ ተቃራኒ መሆን ምናምን ያ ተገቢ ነው ብዬ በበኩሌ አላምንም። ይቅርታ በመጠየቁ በጣም ደስ ብሎኛል። እንዲሁም ደግሞ እነሱ ደግሞ ይቅርታ ተቀብሎ በጣም ደስ ይላል። የይቅርታ ልብ ነው ያላቸው ሁለቱ ማለት ነው እና ሃይሚም ያው አገናኝቷቸዋል። ቪዲዮን ካያችሁት ሃይሚንና ኤፍሬምን አገናኝቷቸዋል። ብሩክ ባይዘው ለማካበር ምናምን ሳይሆን በጣም አሳቢ ሰው በጣም ደግሞ ኢንተለጀንት የሆነ ሰው ነው። በጣም አሳቢ ሰው በቃ የሆነ ሁሉ ነገር በልኩ አለ አይደለም። ለምሳሌ እሷን በመጥለፉ ሃይሚ ያገኘችውን ፍቅር አይታችኋል፣ ያገኘችውን ሰላም አይታችኋል። እንደገና ደግሞ ያ መጠለፍ ደግሞ የሶስቱም ደግሞ መገናኘት ሆነ ማለት ነው። ብሩክ ኤፍሬም ተማምኖበታል። ኤፍሬም ቪዲዮ ላይ ምን አለ? እሱ እስኪደውልልኝ ጠብቄ ነበር፣ ይደውልልኛል ብዬ ጠብቄ ነበር እና ዛሬ ደውሎልኛል ብሎ የሆነ ቪዲዮ ሰርቷል እና አይ ያምንበታል ማለት ነው። በቃ የሆነ ታይም ላይ የሆነ ነገር ገደብ እንዳለው ያውቃል፣ ያምንበታል ብሩክ ላይ ማለት ነውና ብሩክ በጣም ይመችው። ሃይሚም ደግሞ
የምትወላውለው ነገር አለባት፣ ብሩክም የወላውለው ነገር አለበት። እኔም አሁን በዚህ ቪዲዮ ማለት የምፈልገው ነገር ምንድነው? ሰብሰብ በሉ። እኛ የምንፈልገው እኛም ብቻ አይደለም። እኔ አሁን በቅርቡ ቪዲዮ መስራት ልጀምር እንጂ ሃይሚንና ብሩክን ማየት ከጀመር ቆይቷል። እንዲሁም ደግሞ በጣም ብዙ የሚያዩ ሰዎችንም አውቃለሁ እና የሚፈልጉት ምንድነው? ሁለቱ ተጋብተው መጨረሻቸውን ማየት ይፈልጋል በጣም ብዙ ሰው ማለት ነውና ይሄ ፕራንክ እየተደራረጉ ምናምን ያ ይቅር። እንደኔ ቢቀር ይሻላል፣ ሰላም ይሻላል። ተጋብተው ወልደው 4 ልጆች መውለድ እንፈልጋለን ብለዋል። እሱም ወልደው ቢያሳዩን ነው ለኛ በጣም ደስ የሚል እንደ ኦዲየንስ ማለት ነው፣ እንደ ቤተሰብ እንደ ኦዲየንስ የነሱን ጥሩ እንደሚፈልግ ሰው ማለት ነው። እኛ አሁን ደግሜ የምንለው ነገር ምንድነው? እኛ የምንፈልገው የሁለቱን ፍቅር ነው። የነሱን ተቃርኖ አንፈልግም። የነሱ መጣላት እኛ የምንፈልገው ነገር የለም። ስለዚህ እኛ የምንፈልገው የነሱን ፍቅር ነው፣ የነሱን መዋደድ ነው፣ የነሱን አንድ መሆን ነው እኛ የምንፈልገው። እነሱም ደግሞ መሀላቸው ላይ ክፍተት መፍጠር የለባቸው። የነሱን የሆነ እንከን ፈልጎ መሀላቸው ላይ ክፍተት ለመፍጠር የሚፈልግ ሰው፣ ለመለያየት የሚፈልግ ሰው ስላለ እነሱ ጥንቃቄ ማድረግ አለባቸው፣ ትልቅ ጥንቃቄ ማድረግ አለባቸው። እኛም ከጎናችሁ ነን እና ሃይሚና ብሩክ በፍቅር በአንድነት በአብሮነት ወደፊት